የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ለአላህ መላእክቶች አሉት በመንገድ የሚዞሩ የዚክር ሰዎችን ፍለጋ አላህን የሚዘክሩ ሰዎች ባገኙ ጊዜ ይጠራራሉ። ኑ ወደ ጉዳያችሁ ተባብለው አለ። በክንፎቻቸው እስከ ቅርብ ሰማይ ድረስ ይከቧቸዋል አለ። ጌታቸው ለቀና ይገባውና እያወቀ ይጠይቃቸዋል። ባሮቼ ምንድነው የሚሉት? ይሉታል፣ ያጠሩሃል፣ ያልቁሃል፣ ያከብሩሃል፣ ያመሰግኑሃል። አላህም ይላል አዩኝን ይላሉ። እነሱም አይ ወላሂ በፍጹም አላየሁም ይላል አላህ። ቢያዩኝስ እንዴት ይሆኑ ነበር? ይሉታል፣ ቢያዩህማ ከዚህ የበለጠ ያመልኩ ነበር፣ የበለጠ ያልቁ ነበር፣ ያመሰግኑና በብዛትም ያጠሩህ ነበር። አላህ ሆይ አትከልክለን አንተን የማየት እርካታ፣ አንተን መናፈቅን ያለ ጎጂ ችግር ከምታጠም ፈተና። አላህ ሆይ በኢማን ጌጣጌጥ የተመሩ መሪዎች አላህ ጀለ ፊዑላ ይላቸዋል። ምንድነው የሚጠይቁ? እነሱም ይሉታል ጀነትን ነው የሚጠይቁ። አላህ ይላል አዩዋትን ይላሉ። እነሱም በፍጹም ወላሂ ጌታችን አላዩዋትም ይላል አላህ። ቢያዩዋትስ ኑሮ ይላሉ እነሱ ቢያዩዋት ኑሮማ ይበልጥ ይጓጉ ነበር፣ ይበልጥ ይፈልጓትና በብርቱም ይከጅሏት ነበር። የታሉ ዝግጆች? የታሉ ዝግጆች ይላል አላህ። ከምንድነው የሚጠበቁት ይላሉ እነሱም ከእሳት። አላህ ይላል አዩዋትን ይሉታል እነሱም በፍጹም ወላሂ ጌታችን አላዩዋትም ይላል አላህ። ቢያዩዋትስ ኑሮ ይላሉ እነሱ ቢያዩዋትማ ይበልጥ ይሸሿት ነበር፣ ይበልጥም ይፈሯት ነበር። አላህ ሆይ ከእሳት ጠብቀን፣ አላህ ሆይ ከእሳት ጠብቀን፣ አላህ ሆይ ከእሳት ጠብቀን ይላል አላህ። እመሰክርላችኋለሁ እኔ እንደማርኳቸው። አብሽሩ እናንተ የዚህ መድረክ ባለቤቶች አለ። ከመላእክቶች አንዱ ይላል እገሌ እኮ አለ፣ ከነሱ አይደለም እሱ የመጣው ለሌላ ጉዳይ ነው። አላህ ይላል ለሱ ምሬዋለሁ። እነሱ ተቀማማጮች ናቸው፣ አቀማማጫቸው ድለቢስ አይሆንም። አዎ አብሽሩ እናንተ የነዚህ መድረክ ባለቤቶች ጌታችሁ የሰፊ እዝነት ባለቤት ነውና። الذين آمنوا وتطمئن قلوبهم بذكر الله الذين آمنوا وتطمئن قلوبهم بذكر الله ألا بذكر